ቀጥሎ የማቀርብላችሁ ታሪክ ከመድረክ ላይ የኮሜዲ ስራ የተቀነጨበ ወይም ከአስቂኝ ፊልም ደራሲያን ምናብ የፈለቀ አይደለም። እውነተኛ ታሪክ ነው። ሰውየው ሳፓራ ሙራት ኒያዞቭ ይባላል። ቱርክሜኒስታንን ለ21 ዓመታት መርቷል። ጨካኝ አምባገነን ከመሆኑ ባሻገር በሚያደርጋቸው አስቂኝና አስገራሚ ነገሮች ይታወቃል። Often described as ignorant, he changed over 300 Wadian words to Aladdin, including the words positive and negative, causing mass confusion. Do you want the Aladdin news or the Aladdin news? The Aladdin news? You are HIV Aladdin? ይህንን ፊልም ብዙዎቻችሁ አይታችሁት ይሆናል። ከላይ በፊልሙ ላይ የቀረበው ትዕይንት የዚህ ሰው ታሪክ ነው። ገና በ1991 ወደ ስልጣን ሲመጣ የቱርክሜኒስታን አባት የሚል የማዕረግ ስምን ለራሱ ሰጠ። ወደ ሀገሪቱ ሲገቡ በየትኛውም ቦታ ያዩታል። ምስሉ በትልልቅ ህንፃዎችና አደባባዮች፣ በመንግስት ቢሮዎችና ሆቴሎች ላይ ተሰቅሏል። በታሸጉ ምግቦችና መጠጦች እንዲሁም የሀገሪቱ መገበያያ ገንዘብ ላይም ያለው የሰውየው ፎቶ ነው። ቁመቱ 1.5 ሜትር ብቻ ቢሆንም 75 ሜትር ርዝመት ያለው የራሱን ግዙፍ ሐውልት አስቀርጾ በዋና ከተማዋ አደባባይ ላይ አቁሟል። ሐውልቱ ሁሌም ፊቱ ወደ ፀሐይ አቅጣጫ እንዲሆን የፀሐይን እንቅስቃሴ ተከትሎ ይዞራል። በቱርክሜኒስታን ቋንቋ የተሰየሙ ነገሮችን ቃላቶቹን በመቀየር በራሱና በእናቱ ስም ሰይሟል። ለአብነትም በሀገራቸው ቋንቋ ዳቦ ቾረክ በሚል ቃል ይጠራ የነበረ ሲሆን ይህ መሪ በእናቱ ስም ተቀይሮ እንዲጠራ አድርጓል። የወራት ስያሜንም ጥርን በራሱ ሚያዝያን ደግሞ በእናቱ ስም ተቀይሮ እንዲጠራ አድርጓል። በተጨማሪም ይህ ሰው ቅዱስ መጽሐፍ ነው ሲል የጠራውን መጽሐፍ ጽፎ ከቁርአን እኩል እንደሆነ በማወጅ ቁርአንን ተክቶ በመስጊዶች ውስጥ ለአምልኮ አገልግሎት እንዲውል ለማድረግ ሞክሯል። ስራ ለመቀጠርም ሆነ መንጃ ፍቃድ ለማውጣት ይህንን መጽሐፍ አንብቦ መፈተን ግዴታ ነው። ዶክተሮችም ስራ ሲጀምሩ ቃል ኪዳን የሚፈጽሙት በዚህ መጽሐፍ ነው። ኒያዞቭ በስልጣን ቆይታቸው አነጋጋሪና አስቂኝ ነገሮችን ካደረጉ አምባገነን መሪዎች መሃል ተጠቃሽ ነው። ሁለተኛ፣ ኮሎኔል መሐመድ ጋዳፊ። የሊቢያ መሪ የነበረው መሐመድ ጋዳፊ የሴቶች ወዳጅ ነው። በተለይም የአሜሪካ የውጭ ጉዳይ ሚኒስትር የነበረችው ኮንዶሊዛ ራይስ የተለየ ፍቅር ነበረው። በ2007 በአልጀዚራ ላይ በነበረው ቃለ መጠይቅ ተወዳጅ ጥቁር ሴት ናት በማለት ፍቅሩን ገልጾላታል። ከተደጋጋሚ ግብዣ በኋላ ለጉብኝት ወደ ትሪፖሊ ስትመጣ $200,000 የሚያወጣ ወርቅና የተለያዩ ጌጣጌጦችን በስጦታ ያበረከተላት ሲሆን ታዋቂ ሙዚቀኛ ቀጥሮ ሙዚቃም አሰርቶላታል። የሙዚቃው ርዕስ ጥቁሩ አበባ በነጩ ቤተ መንግስት ይሰኛል። ሌላኛው የጋዳፊ አስገራሚ ታሪክ ዓለምን ያነጋገረው የድንግል ሴት ቦዲጋርዶቹ ጉዳይ ነው። መነኩሴዎቹ በሚል ስም ይጠራሉ። ቁጥራቸው ወደ 400 ይጠጋል። ጋዳፊን 24 ሰዓት የመጠበቅና የማዝናናት ኃላፊነት ተጥሎባቸዋል። የሚመረጡት በራሱ በጋዳፊ ሲሆን ቁንጅናና ድንግልና፣ ወጣትነት መስፈርቶቹ ናቸው። ከተመረጡ በኋላ ጋዳፊን እስከ መጨረሻው ለመጠበቅ ቃል ኪዳን ፈጽመው የተሟላ ወታደራዊ ስልጠና ይወስዳሉ። የጦር መሳሪያ አጠቃቀም፣ ማርሻል አርትና አውሮፕላን በረራ የስልጠናቸው ዋና ትኩረት ነው። ጋዳፊ በሚሄድበት ሁሉ ተከትለው ይሄዳሉ። በተጨማሪም ጋዳፊ ሆቴል ማደር የማይወድ ሲሆን በሄደበት ሁሉ አብሮት የሚሄድ ጥይት የማይበሳው ድንኳን ነበረው። ለስብሰባና ለጉብኝት ወደ ተለያዩ ሀገራት ሲሄድ ድንኳኑን ጭኖ ይሄዳል። በ2009 በጣሊያን ጠቅላይ ሚኒስትር ግብዣ ወደ ሮም ሲሄድ በሮም ከተማ መሃል በሚገኝ ፓርክ ውስጥ ድንኳኑን ጥሎ ከ300 ቆነጃጅት ሴት ጠባቂዎቹ ጋር ቆይቶ ተመልሷል። በተለያዩ ሀገራት የታዩ ሁሉም አምባገነን መሪዎች ወጣ ያለ ባህሪና ልምምድ አላቸው። ብዙ አስገራሚና አስቂኝ ነገሮችንም አድርገዋል። በዚህ ቪዲዮ የሁለቱም መሪዎች ታሪክ አጠር ባለ መልኩ ቀርቧል። ተመሳሳይ ቪዲዮ እንዲደርሱ ቻናሉን ሰብስክራይብ በማድረግ ይቀላቀሉ።